ሰላም አለይኩም ወራህመቱላሂ ወበረካቱ። የሰሚራ ኢቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉም ሰላም ነው። እናንተ ጋርስ እንዴት ናችሁ? ያላችሁበት አላህ ሰላማችሁን ያብዛልኝ እያልኩ እና ዛሬ በአዲስ ነገር ተመልሼ መጥቻላችኋለሁ። ሰብስክራይብ እያደረጋችሁ ቪዲዮ ከተመቻችሁ ከመጨረሻ ድረስ ይዩልኝ እላችኋለሁ። አበረታቱኝ እና ምንም ልላችሁ አልችልም እና ግን ያያችሁ አበረታቱኝ ቪዲዮ ይሄ ነው የሚላችሁ የሚፈልገውና እና ዛሬ የመጣሁት ትናንት ያን አብርሽ ቤት የተለቀቀው ቪዲዮ ማለት ነው። እና ሩታ የሶስቱንም ክስ መስርታ ይዛ መታለች። እንግዲህ እስከ መጨረሻው አብራችሁ ተከታተሉኝ ማለት ነው። ክስ አርጋ ይዛ መታለች። እስከ ዛሬ እኔ ሩታ ያልገባኝ ማለት ነው እንኳን ልጅሽ ቢሆን ልጅሽ ማለት ልጅ ካጠገቧ ምንም እኮ ብዙ ጊዜ እኮ ሰው ልጁን ጥሎ የሚመጣው ወይ ሲሰግሮ የሆነ ነገር ስል ነው እንጂ ማንም ሰው ልጁን ጥሎ እንትን የሚል ነገር የለም። እሷ ደግሞ ልጇን እያሳደገች እያለች ሴት ልጇ ቤት ውስጥ 4 ቀን ሙሉ ቤት ካልደረ እነሱ ጋር የለም ካሉት እንዴት 4 ቀን ሙሉ ቆይታ ዛሬ መታ ደግሞ የሶስታችሁንም የፍርድ ቤት ወረቀት ነገ እንቀርብና እንትን ላለን እናወራለን ብላ ትናንት ይዛ የመጣች ማለት ነው። የወንድም የአብርሽ ወንድም ማለት ነው። ኤፍሬም አይደለም ኤፍሬም ተነንተን የአብርሽ አሁን ላይ ጠላት ሆኗል። ከትናንት ወደ ቤት ሄዶ በጣም ጠላት ሆኖታል ማለት ይቻላል። እና እኔ የትናንቱን ብቻ የዛሬ ቪዲዮ ብቻ ነው ማወራው። የትናንቱን አላወራም፣ አልሰራሁትም። ቪዲዮም አይመቸኝም፣ ሰው ቤት ነኝ ያለሁት እና አይመቸኝም። ስለዚህ አልሰራሁትም የትናንት ቪዲዮ ማለት ነው። የዛሬ ማታ የተለቀቀ ቪዲዮ ነው እና ይዞ መጥቶ ምን አሁን ለምሳሌ እኮ እና ይዞ ቢሄዱ ምንም አልሆነም፣ ልጁ ምንም አይሆንም፣ ችግር የለም ብትል ራሱ እኮ ያን ልጅ ቦታ መሄድ አይጠበቅበትም። አሁን ህግ ቦታ እነሱ ዝም ይላታል ነው ነገሩ። ግን ያ አብርሽ ምስኪን ስለሆነ ዝም ሊላት ይችላል። ግን አላውቅም እና ብዙ እርሜላ ደግሞ ምን አደረገች? እኔ አብርሽ እንግዲህ ልጁ ነው ይዞ ሄዶም ከሆነ ከዚህ በፊትም አድርጎ ስለማወቅ ለምንድን ነው ይዞ ሄዶ ከሆነም የሚከሰስ የሚችለው አብርሽ ነው እንጂ ሄርሜላ ምን አደረገች? ሄደችበት ሩታ ማለት ነው። አሁን ምንም የሆነ ምንም ሄርሜላን ሳትጨምር በቃ አይሆንላትም ማለት ነው። ለምን ከሆነ አላውቅም። ሄርሜላ ሳትጨምር ሄርሜላ የሆነ ነገር ካልሆነች ሄርሜላ እንደዚህ ካልሆነች አይሆንላትም። ቪዲዮ ራሱ አይጥማትም ማለት ነው መስራቱ። እንደዛ ነው የመሰለኝ ያለው እንዴ አብርሽ ነው ሄርሜላ ጋር እኮ የሚያገናኝ ነገር የለም። ከዚህ በፊት ሄርሜላ ራሱ እኮ አብርሽ ልጅ ይዞ ውሰድ እያለች እየለመነች እምቢ ብሎ ነው ያስቀመጠ ማለት ነው። ስለዚህ ሄርሜላ ምን ያገባት ነው እዚህ ውስጥ? እነሱ ጋር ተስማማች ማለት ሄርሜላ እኮ አየችም ወይን ላታይም ትችላለች። ይሄ የነሱ የራሳቸው ህይወት ነው። እሷ ያላት የካብርሽ ጋር ያለው ህይወት ነው እንጂ ሌላ ህይወት የለ። ሌላ እነሱ ወደዚህ የሚለው ነገር የላትም። ስለዚህ እሷን መጨመር ለምን ያስፈልጋል? ሁለተኛ ደግሞ ይሁን ከተባለ ራሱ እና ይሁን ከተባለ ራሱ ምንድነው ወረቀት አንድ ወረቀት የሶስቱ አንድ ወረቀት ነው እንደሚመጣው ወይስ አንድ አይነት ክስ ስለተመረሰ አንድ ወረቀት ነው የሚሰጠው? ወይ አንድ ልጅ ጠፍቷል ጠረጣሪ እነሱ ናቸው ተብሎ አንድ ወረቀት ብቻ ነው የሚሰጠው? ለዛም እኔ አላውቅም። እንግዲህ የምታውቁት ታውቃላችሁ እላችኋለሁ።